አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የቀረብኩት ቀለል ያለ የምግብ አሰራር ነው። የባኪያቶ አሰራር ነው ይዤላችሁ የቀረብኩት። እሱን ለመስራትም የሚያስፈልገን ግብአቶች መሽሩም፣ ሽንኩርት፣ ዶሮ እና ሞኮሮና ነው የሚያስፈልገን በዋናኛነት ማለት ነው። ያው ሌሎችም ግብአቶች ቅመማ ቅመሞች እንዳለ ሆኖ ማለት ነው። እንደምታዩት እንግዲህ ሞኮሮና ስልሰራ ነው ዛሬ። ቀለል ያለ ሲበላ ራሱ ቀለል ያለ የማይከብድ አይነት ምግብ ነው። በምታየው መልኩ መሽሩሜን ከታትፌያለሁ ቀደም ብዬ። ከዛ ደግሞ ሽንኩርቴን እየከታተፍኩ ነው። በአንድ አይነት መልኩ ነው የከታተፍኩት። በዚህ መልኩ ሽንኩርቴንም ከታትፌ መሽሩሜንም ከታትፌ እያንዳንዱ በቃው አስቀምጫለሁ። ልክ ከሽንኩርቴን ስጨርስ ደግሞ የሚሄደው ወደ ዶሮ ነው። ዶሮዬን ዝፍዝፍ አድርጌ በደንብ አድርጌ አጥቤ እንዲሁም ደግሞ ውሃውን ጥልል እንዲል አጥልዬ በዚህ መልኩ አምጥቼዋለሁ። ውሃ ራሱ እርጥበት የለውም እንደምታየው። ከዛ በኋላ ላዩ ላይ ያሉ ልፍጫጮችን ቆራርጬ አስወግዳለሁኝ። ያው ልፍጫጮች እንዲሁም ደግሞ ጮማ ነገሮች ምናምን ይኖሩታልና ያንን እንዳለ ለቃቅሜ አስወግደዋለሁ። ከዛ በኋላ በዚህ በምታዩት መልኩ እከታትፈዋለሁ ማለት ነው። እንደዛ ከታትፌ ካቀረብኩኝ በኋላ ያው እንደምታዩት በዚህ መልኩ ነው የከታተፍኩት። በጣም ትንንሽም አይደለም፣ በጣም ትልልቅም አይደለም፣ መካከለኛ ሆኖ የሆነ አከታተፍ ነው የከተፍኩት ማለት ነው። እንደዛ ከትፌ አስታክዬ ከጨረስኩ በኋላ ቀጥታ ድስጤን ጣድኩኝ። ያው ቀንጨብ እያረኩ ነው ለእናንተ ያሳየኋችሁ፣ ሙሉውን አላሳየውም። ያው ሙሉ እንዳሳያችሁ ብል እንግዲህ ምግብ በ10 ደቂቃ በ5 ደቂቃ ተሰርቶ አያልቅም እንደምታውቁትና፣ ግን ቀንጨብ እያረኩ ቀለል እያረኩኝ ነው ማሳያችሁ። መጀመሪያ ድስጤን ነው የጣድኩት። ድስጤን ጥጄ ዶሮዬን ነው የከትፌ አጥቤ አጥልዬ ያስቀመጥኩትን ውሃው እንዲጠላ አድርጌ በማጥለያ ያስቀመጥኩትን ዶሮዬ በድስጤ ከተትኩኝ። በደንብ አድርጌ ጥብስ አረኩት ማለት ነው፣ ጥብስ እስኪል ድረስ። ከዛ ምንድነው የጨመርኩት? ዘይት ጨመርኩኝ። ያው እንዳልኳችሁ ቀንጨብ እያረኩ ነው፣ ሁሉንም እያሳየኋቸው አይደለም። ዘይት ጨመርኩኝ። ዘይት ጨምሬ ትንሽ ሽንኩርት ዶሮውን ካማሰልኩት በኋላ ምንድነው የጨመርኩት? ሽንኩርት ከትፌ ያዘጋጀው ጨመርኩኝ። ሽንኩርቴን ትንሽ አብሬ ካዋሃድኩ በኋላ ባያችሁት መልኩ 1 የሾርባ ማንኪያ የፉርኖ ዱቄት ወይንም ደቂቃ ነው የተጠቀምኩት ማለት ነው። ከዛ አንድ ላይ በደንብ አማስለዋለሁ። እንደዚህ ባያችሁት መልኩ የፉርኖ ዱቄቱንም ሽንኩርቱንም ብስል አድርጌው አንድ ላይ ከበሰለልኝ በኋላ የምጠቀመው ወተት ነው። ወተት ከትበታለሁ። ወተት ጨምርና ያው እንዲንተከተክ በደንብ አድርጎ እንዲንተከተክ አንተከትከዋለሁ ማለት ነው። ወተት ከጨመርኩኝ በኋላ እኔ የምግብ ክሬም የለኝም ቤት ውስጥ። ያው ሲኖራችሁ መጠቀም፣ ከሌላችሁ ደግሞ ሌላ ጣፋጭ ነገሮችን መጠቀም ይቻላል። እኔ ግን ዛሬ ክሬም ቤት ውስጥ ስለሌለኝ በወተት ብቻ ነው የተጠቀምኩት። ምናልባት ካላችሁ ግን ብትጠቀሙ የበለጠ እንዲጣፍጥ ያደርገዋል። ከዛ በኋላ ልክ እንደዛ ካልኩኝ በኋላ ሁሉ ነገር ጨርሼ ወተት ጨርሼ ካልኩ በኋላ ያው እንዳይጓጉል ያው ደቂቃም ስለነበረው ድስቱም እንዳይዝ አርጌ እንደዚህ በዚህ መልኩ ተንተክትኮልኛል ማለት ነው። ምንም አይነት የጓጎለ ሳይኖርበት፣ ምንም አይነት ደግሞ ድስቱም ሳይዝብኝ በዚህ መልኩ ሰርቼ አቅርቤዋለሁ። ያው ሞከሬን ሳበስል ምናምን አላሳየኋችሁም። ለምን? ሞኮሮና ማንኛውም ሰው ማብሰል ይችላል ማለት ነው። ማንም የኔ ቢጤ ሰነፋም ብትሆን ሞኮሮና ማብሰል፣ ወንድም ቢሆን ማብሰል አያቅተውም እና ቀላል ስለሆነ እሱን አላሳየኋችሁም። ሞኮሮናዬን በሚበቃኝ መጠን አበሰልኩኝ። ከዛ በኋላ ሰርቼ ባዘጋጀሁት ግብአት ላይ ሞኮሮናውን አካተትኩኝ ማለት ነው። እንዲጣፍጥላችሁ ቤታችሁ ውስጥ ያለ ነገር መጠቀም ትችላላችሁ። ምሳሌ ትንሽ ጊስጣ ብትጨምሩበት፣ ትንሽ ደግሞ
አንዱ ከሌለ አንዱን ብትጠቀሙ ጁብና ቀሩራ ካላችሁ ጁብና ቀሩራውን ብትጠቀሙ እና ጁብና ቀሩራውን ብትጠቀሙ አሊያም ደግሞ እንደነገርኳችሁም ክሬም ካላችሁ ክሬሙን ብትጠቀሙ እና በዚህ መልኩ ብታዘጋጁት እጅግ በጣም ልነግራችሁ አልችልም። እጅግ በጣም ደስ በሚል መልኩ ያው በደንብ አድርጋችሁ በተለይ ደግሞ አዲስ የምትመጡ እህቶች ትኖራላችሁና ያው ሀገር ላይ የሚያሳዩአችሁ ነገር የእቃ ስም ዝርዝሮች እኛ ስንሰማ የሚያሳዩአችሁ እሱ ነው። እኛ እንኳን እሱንም ሳንማር ነበር የመጣ ነው። ያው በአላህ እርዳታ ቋንቋውንም ባንችል አልሐምዱሊላህ አላህ አግዞን ቋንቋውንም ለምደን ብቻ አልሐምዱሊላህ ይኸውና እስካሁን ድረስ አረብ ሀገር ቆይተናል። አላህ ሱብሓነሁ ወተዓላ ደግሞ በቃችሁ ባላችሁ ተብቃቁ ያላችሁን እድሜ ሀገራችሁን ኑሩ ብሎ እንግዲህ ዱንያ አትሞላም። ባለ ሀገራችን ያብቃን። በተለይ እዚህ ሀገር ትንሽ የቆየን ሰዎች ማለት ነው ከ10 ዓመት በላይ የተቀመጥን ሰዎች ሀገራችን ብንገባ የተሻለ ነው ብዬ ነው የማስበው። ያን ነው ድካም ብቻ ነው። እኛ ብልጥ ያልሆንበት ምክንያት ደግሞ ምንድን ነው? መስራቱ ነው እንጂ አያያዙን አላወቅንበትም። ለራሳችን ጉዳትን የሚጠቅመን የሚጎዳን ለይተን አላወቅንም። ብቻ ሰርተን ይሳካል በሚል ጉልበታችን ብቻ ነን። በነገራችን አንዳንድ ጎበዝ እህቶች አሉ እኔ የማውቃቸው እዚህ ሀገር መጥቶ የተወሰነ አመት ቀልጠፍ ብሎ ማለት ነው ሰርቶ ቤት ልግዛ ምናምን ሳይሉ ዘመድ ጋር ልላክ ብሬ ምናምን ሳይሉ ቀልጠፍ ብሎ ብራቸውን ሰብሰብ አድርጎ ቋጠር አድርጎ ገብቶ ዛሬ ኢትዮጵያ ላይ ማሻአላህ በተመቻቸው ከተማ እንግዲህ የተለያየ ከተማ ላይ ያሉ ማቃቸው ልጆችም አሉና ከዚህ ሄዶ በቃ 4 ዓመት 5 ዓመት ቀልጠፍ ብሎ ሳያበዙ ማለት ነው ያንን ብራቸው ቆጠር አድርጎ ይዞ ሄዶ ወላሂ ምግብ ቤት ከፍቶ ባቅማቸው በቀላሉ እዚሁ አረብ ቤት ምን ሰራው ምሳሌ መንዲ እንሰራለን ብዙ ጊዜ አይደል እና መንዲ ቤት የተለያየ በቃ የምግብ አይነት ቤት ከፍቶ ዛሬ የትና የት የደረሱ ልጆች አሉ። የትና የት ከስራቸው ስንትና ስንት ሰራተኛ ቀጥሮ የሚያኖሩት። በነገራችን እኛ ሞኝነታችን በቃ የሆነች ቤት እንግዛ እንላለን። ያቺ ቤት ወይንም ህገ ወጥ ናት ህጋዊ ናት አናውቅም። ቤተሰብ ነን ሄዶ የሚገዛልን ማለት ነው። አይነግሩንም። ህጋዊ በሚገዛው ሄዶ በጨረቃ ቤት ይገዛልናል። ለእናንተ ጉልበት እናንተ እንደዚህ ጉልበታችሁ እንደሚንቀጠቀጥ እንደዚህ ቁጭ ብላችሁ እንኳን ሻይ መጠጫ ሰዓት እንደሌላችሁ እንቅልፍ እንደምታጡ ማንም የሚረዳችሁ የለም። ሀቅ ለመናገር ማለት ነው። እንደው ማንም ሰው አይረዳችሁ። የምር ለምን አያውቁትማ። እዚህ ሀገር ሲኖር ትንሽ አንዳንዱ ጥሩ ስራም ገጥሞት የሆነ መልኩ ቀላ ብሎ ተመቻችቶለት ያለ ይመስላችኋል። ያን ሲያዩ ወይንም ደግሞ አንዳንዱ ለባብሶ ዘንጦ ቲክቶክ ላይ ሲጨፍር ሲያዩ በቃ የአረብ ሀገር ኑሮ የደላ ድሎት ያለው ኑሮ ይመስላቸዋል። እና እኛ የምንከፍለውን ዋጋ እንደ ሰማይና ምድር ከፈጠረው ጌታችን በስተቀር የሚረዳን ሰው የለም። ወላሂ አመት ባል መጥተው አመት ባል ምን እንደሆነ ሳናቅ በተለይ ደግሞ ኢጃዛ መውጣበት አጋጣሚዎች ነበሩ። አሁን ላይ ግን ባለውበት ሁኔታ ኢጃዛ መውጣት አልችልም። ስለዚህ በቃ በነገራችን ኢጃዛ ቤትን ብትሄዱ ያው ነው፣ ስራ ነው የሚጠብቃችሁ። ባለትዳር ቤት ነው የምትሄዱት፣ ስራ ነው እዛው። በአመት አመት ባልም ቢሆን ቡና መቅዳ፣ ቡና ማፍላት፣ ወጥ ማብሰል ያው ነው። ቤት ማጽዳት እዛም ነው። እንግዳ ሲመጣ እንግዳ ማስተናገድ ያው ነው። ያው ከራሳችሁ ሰው እየሳቃችሁ እየተጫወታችሁ ያላችሁን ለብሳችሁ ስለምታሳልፉ ደስታ አለው እንጂ ስራነቱ ያው ነው። አበሻ ቤትም ስራ የባሰበት ነው። ግን አረብ ቤት ስትሆኑ ግን ይከፋችኋል፣ የምር ይከፋችኋል። እኔ በኢድ ቀን ያለቀስኩበት አጋጣሚዎች አሉ። ያው አሁን መናገር ባልፈልጋቸውም ብዙ እንትን ያልኳቸው አጋጣሚ አለ። በእርግጥ አረቦቹ በድሎኝ ሳይሆን በቃ ቤተሰቡ ናፍቆኝ የስራው ብዛት በአመት ባል ሀገሬ ላይ የሚደረገውን እየሳልኩኝ ማለት ነው። እኔ እዚህ ሁኜ በቃ ግን ያለሁት ከነሱ ጋር ሁኜ እየሳልኩት ማለት ነው። ስለዚህ ብዙ ነገሮች አሉና ብቻ አልሐምዱሊላህ ማለቱ የተሻለ ነው። ሁሉም አላህ እንግዲህ ጤናውን ሰጥቶን እንድንሰራ ስላበቃን አካለ ሙሉ ስላደረገን ራሱ አላህን ማመስገን አለብን። አልሐምዱሊላህ ረቢል ዓለሚን አላ ኩሊ ሐሊን።
ያው ባለንበት ሁኔታ አላህን ካላመሰገን ነው ጥሩ አይመጣምና በዚህ አጋጣሚ ያለውን ነገር እንንገራችሁ ብዬ ነው። በእርግጥ ምግቡን ቢሆንም ይዤ የቀረብኩት እኛ በህይወታችን ብዙ ነገር ይገጥመናል እና ረጅም አመት እኔ በቃ እዚህ ሀገር ያልቆያችሁ እህቶች ረጅም አመት ከመቆየት ቤተሰብ የሚሆን ነገር ያደርግልኛል፣ ቤተሰብ በእናንተ ነገር ይጠቃቀምበታል እንጂ ለእናንተ